በጭራሽ መሬትን ረግጦ የማያውቁ ማህበረሰቦች አስባችሁታል? እነዚህ ማህበረሰቦች ውቅያኖስ ላይ ተወልዶ ውቅያኖስ ላይ አድጎ ውቅያኖስ ላይ ነው የሚሞቱት። እኛ የምንኖርባትን መሬት እነሱ እንደ እንግዳ ነገር ነው የሚሰሙት፣ አያውቋትም። በደቡባዊ ምስራቅ እስያ ባጃው ፒፕል ተብሎ የሚታወቁ ሚስጥራዊ ሰዎች አሉ። ብዙ ሰዎች የባህር ላይ ዘላን ብሎ ይጠሯቸዋል። ለብዙ መቶ ዓመታት በባህር ላይ ኖረዋሉ። በእንጨት የተሰራ ጀልባና ቤት ውስጥ ይተኛሉ። ምግባቸውን ውሃ ላይ ያበስላሉ። ልጆቻቸውን ከመራመድ በፊት ዋና ያስተምራቸዋል። ግን በጣም የሚያስደንቀው ውሃ ውስጥ ያላቸው ችሎታቸው ነው። ከ10 ደቂቃ በላይ ትንፋሻቸውን ማቆየት ይችላሉ። በጣም ጥልቅ ወደሆነው ባህር ውስጥ ያለ ኦክሲጂን የመግባት ብቃትም አላቸው። ከመሬት ይልቅ በባህር ውስጥ ብዙ ጊዜ ያሳልፋሉ። ለነሱ ውሃ የሚያስፈራ ነገር ሳይሆን ቤታቸው ነው። ነገር ግን ዛሬ ይህ የአኗኗር ዘይቤ እየጠፋ ነው። ዘመናዊ ሕጎች፣ የአሳ ማጥመድ ገደቦች እንዲሁም ዘመናዊ ዓለም ሁሉንም ነገር እየቀየረ ነው። ለብዙ ሰዎች ባህር ለመጎብኛ ብቻ ነው። ነገር ግን ለቡጃህ ማህበረሰብ ባህር ሕይወት ነው። ለእነዚህ ማህበረሰቦች የአኗኗር ዘይቤና ባህል ምን አስተያየት አሉት? ሀሳቦትን በኮመንት ላይ ያስቀምጡልን። እንደዚህ አይነት አጃይብ የሚያሰኙ እውነተኛ ታሪኮችን መስማት የሚያስደስቶት ከሆነ ቻናላችንን ሰብስክራይብ ያድርጉ።